የዩኤፍሲ ተደባዳቢ ካነር እና ኔት ዲኤስ ቢደባደቡ ማን የሚያሸንፍ ይመስላል? ምን ጥያቄ አለው? ካነር ነዋ። በአንድ ቡጢን የሚዘርረው። ለሱ ፕሮፌሽናል ተደባዳቢ አያስፈልጉም። እኔ ራሱ በቂ ነኝ። እንዴ የምርክ ነው? ግን እኮ እሱ ፕሮፌሽናል የዩኤፍሲ ኃይለኛ ተደባዳቢ ነው። ሻምፒዮን ነው። ይሁና እንደውም ንገረኝ ካልክ በአንድ እጄ ብቻ ልዘርረው እችላለሁ። እና መድረኩ ከተዘጋጀ ዝግጁ ነኝ። ወይኔ ጉዴ ፈላ። አምላኬ ሆይ በልም ነው በለኝ። አረ ተኝተ ነው በለኝ። ኔት ምርጡ ተደባዳቢ እንዴት ነህ እባክህ? በነገራችን ላይ ይህ ተደባዳቢ በጣም ነው የሚመቸኝ። ግን እኮ ቅድም እንደዛ እያልክ አልነበረም? ጭራሽ ትዝትበት አልነበር እንዴ አንተ? ኧረ አንተ ጋዜጠኛ አትዋሽ እባክህ። የሚዲያ ሰው አይደለ እንዴ? ለምን ትዋሻለህ? እኔ እንደዛ አላልኩም። እኔ እንደውም ኔት እንደሚመቸኝ ምናምን ነበር ሳወራ የነበረው። ጭራሽ እንደማይመች እንጂ ይመቸኛል አላልክም። ብሮ ቪዲዮ ላሳየ እንዴ? የቀረስኮ ነው ቪዲዮ። አይ አያስፈልግም። ኧረ ችግር የለውም በቃ እኔ ያልኩ መስሎኝ እኮ ነው ብራዘር። እና አላልኩ ማለት ነው። 50 ሴንት የምንጊዜው ምርጥ ራፐር ነው በሚለው ሀሳብ ትስማማለህ? 100% አልስማማም። ገና ለገና በ9 ጥይት ተመታው ብሎ ራፐርነት እኮ ጥይት በመመታት አይደለም። ስንት ምርጥ ራፐሮች አሉ። ሲጀመር የሱ ዘፈኖች ለጋንግስተሮች የሚሆን ዘፈን ነው፣ ለኛ አይደለም። ይሄ ሳንቲማም። እሺ በቃ ለኔ አትንገረኝ፣ ዞር ብለክ ለራሱ ንገረው። ወይኔ እናቴ ታውቃለህ አይደል? አንዳንዴ እኮ ታውቃለህ ያስቃዠኛል፣ ጭንቅላቴ ትንሽ ያስቃዠኛል። እሺ አሁንስ ለአንተ ምርጡ ራፐር ማን ነው? ማለት አሁንማ 50 ሴንት ነው የዓለማችን አንደኛ ምርጥ። ብዙዎች 50 ሴንት የምን ጊዜው ምርጥ አንደኛ ራፐር ነው ይላሉ። በዚህ ትስማማለህ? በአክሱ ጉራ ብቻ ነው እንጂ ስንት የሚበልጡት ራፐሮች አሉ አይደል እንዴ? ይቺን ያልካትን ፊትክን አዞረክ ለሱ ብትነግረው አይሻልም? አሁን ፊት ለፊት ብትነግረው ጥሩ ይመስለኛል። እሺ አሁንስ 50 ሴንት ከምርጡ 10ዎቹ ራፐሮች ለአንተ ስንተኛ ነው? አሁንማ አንደኛ ነው። 50 ሴንት ብዙ ጊዜ ክሊፖቹ ላይ ሴት ያበዛል ይባላል። ሴት አሳዳጅ ነው ይላሉ። በዚህ ሀሳብ ትስማሚያለሽ? እውነት ነው። እኛ ሰፈር እንደውም እኮ የዳቦር ሾው ብለው ነው የሚጠሩት። የኔ ተራ ደርሶኝ አንድ ቀን ክሊፕ እንደሚያሰራኝ ተስፋ አደርጋለሁ። በፈጣሪ ማን ነው ካጠገቤ ትንፋሹን የሚያዝረከረክብኝ በግብ? ወይኔ ተበላው። ካኔሎ አልቫሬዝ እና ማይክ ታይሰን ቦክስ ቢጋጠሙ ማን የሚያሸንፍ ይመስልሻል? ከባድ ጥያቄ ነው። ካኔሎ የሚያሸንፍ ይመስለኛል። እሺ ዞር ብለሽ ለራሱ ንገሪው። ስለ ማይክ ታይሰን ምን ታስባለህ? ስለሱ የማስበው ጭንቅላቱ ድብደባ ስለበዛበት እብድ የሆነ ይመስለኛል። ነገር ስራ ሁሉ ነው የሚያስቀኝ። ይቺ ቁራጭ የምታክል ሰውዬ ልጉረሳት እንዲወጥቼ እና ምልህ እብድ ቢሆንም ያዝናናኛል። ነገር ስራውን ሳይ ምናምን ያዝናናኛል። ማይክ እስቲ እብድነክ እያለ ነው። እውነትም እብድነክ እንዴ? ማይክ what do you think? Are you crazy? Oh my god. ከማይክ ታይሰን ጋር ብጋጠመው አሸንፈዋለሁ ብለህ ታስባለህ? አዋ አናፍጠዋለሁ። መድረክ ብቻ ይገኝ እንጂ እሱንም አገኝበት። እሺ አሁን ገጠመው። ታይሰን vs Butterbean. ስለ ማይክ ታይሰን የፊት ንቅሳት ምን ትላለህ? አረ እንዲያውም ፊቱ የማይገፋ አስቀያሚ ግንብ ፊት ነገር ነው። ሲነቀስ ደግሞ አስበው እግር ነው የመሰለው። ይሆናል አይደለ? ታቶ ራሱ የሆነ ሰው በጥፊ መጥቶት አሻራው ነው የቀረው ነው የሚመስለው። ታይሰንን የፊት ለፊት የማግኘት እድል ቢገጥም ግን አሁን የተናገርከው ንግግር እሱ ፊትና ምን ያስፈራኛል? ሐሳቤን የመግለጽ መብት አለኝ። እኔ ደግሞ ወንድ ነኝ፣ አልፈራም። እሺ እባክህ ማን ነው ፊቴን በጥፊ የመታው እንዴ? ማይክ ታውቃለህ፣ ከመሐመድ አሊ በላይ ነው ማደንቅ። እውነት ነው ግን የሚባለው ነገር አስፈሪ መልክ ያላቸውን አሻንጉሊቶች ወይም ደግሞ ማስኮችን ትፈራለህ የሚባለው ይህ የሰፈር አሉባልታና ወሬ ነው። እንኳን እሱን ሞትን እንኳን የማልፈራ ጀግና ነኝ። ይሄ ማንንም ሰው የሚያውቀው ነው። ባይገርምሽ በጣም ተደባዳቢ ከመሆን የተነሳ ይሄማ አንበሳን ቢያገኝ ከመደብደብ አያልፍም በማለት አብዛኞቹ የሰፈር ልጆች የሚጠሩኝ ሳምሶን ብለው ነው። እና ኤለን ስታስቢው እንደዚህ አይነት ሰው እንዴት ነው በማስክ የሚበረግገው? በቃ ሙዲያሽቢ ማለት ነው። አገኝሻለሁ ኤለን። እኔ እንደውም በዚህ ቦክስ ውስጥ ብዙ ሰው ስለማስደነግጥ ኩባያውን ሳነሳ ትጠራጠራለህ ብዬ አስቤ ነበር። ታውቂያለሽ ገና በጠዋት ስነሳ የዛሬው ቀን በሰርፕራይዝ የተሞላ ባደረገው እያልኩ ነበር እና ስላስደነገጥሽኝ በጣም ላመሰግንሽ እወዳለሁ። እስቲ አንዴ ቪዲዮን ደግመን እንየው። ስደነግጥ የምደንሰው ዳንስ እኮ ሲከይፍ በጣም ወድጄዋለሁ። በነገራችን ላይ ዳንስን ቆይ ግን ብዙ ጊዜ ላስደነግጥሽ አስቤ አደነግጭም። ደፋር ነሽ ማለት ነው? አዋ ለዛውም ወንድ የማስነቅ ደፋር ነኛ።
በፈጣሪ ስም እዚህ ሳጥን ውስጥ የሆነ ያደበቅሽ ነገር እንዳለ ይሰማኛል። አሳቀሽ ገደልሽኝ እኮ። ለኢንተርቪው ነው የጠራሽኝ ወይስ ለማስደንገጥ? በቃ ፕራንኬን ጨርስሻለሁ። ከዚህ በኋላ ምንም ማስደነግጥሽ ነገር የለም። ተረጋጊ በቃ። እንዲሁም ከዚህ አልወጣም። እውነቱን ካልነገርሽኝ ከዚህ በኋላ የምታስደነግጭኝ ከሆነ አልወጣም። ኢንተርቪው ካረግሽኝ እንደዚህ ነው ኢንተርቪውን የምጨርሰው። አልወጣም ከዚህ ከጠረጴዛ። አንቺ ማን ያምናል?